ወድጄ አማራ አሉን፣ ወድጄ ኦሮሞ አሉን፣ ወድጄ ጉራጌ አሉን። ወድጄ ባልሆንኩት ነገር ሲፈረድብኝ አላሳዝናችሁ? ማን መርጦ ይሆናል? ከሰሜንና ከደቡብ፣ ከምዕራብና ከምስራቅ፣ ሺናሻሁን ከማሻ፣ ቡርጂሁን ጉጂ፣ ትግራዋይሁን አማራ፣ ኦሮሞሁን ጉራጌ፣ ምንሙን የኢየሱስ ክርስቶስ ስጋንና ደምን የተቀበሉ የተጠመቁ አንድ ናቸው። አትጣላ፣ አትገለማመጥ። ይሄ የዓለምና የሰይጣን ርዮተ ዓለም እየጨፈረብህ ነውና ወቅ። አንተ የኢየሱስ ክርስቶስ ከሆንክ እደግመዋለሁ፣ አንተ የኢየሱስ ክርስቶስ ከሆንክ ለኢየሱስ ክርስቶስ አንድ ላደረገ አምላክ አንዱንልህ። ክርስቶስ ከብሔርህ፣ ክርስቶስ ከሰፈርህ፣ ክርስቶስ ከመንደርህ፣ ክርስቶስ ከዚህ ሁሉ በላይ መሆኑን አስመስክራል። አትጣላ፣ ተዋደድ፣ አትተናነቅ፣ ተቃቀፍ። ተው ወገኖቼ ተው። የምትጠሉት ማንም ሰው እንዳይኖር፣ የምትንቁት ማንም ወገን እንዳይኖር፣ የምትጸየፉት ማንም እንዳይኖር ክርስቶስን እንደተጸየፋችሁት ቁጠሩ። በማተባችሁ ተለካኩ እንጂ በቋንቋችሁ ትለካካላችሁ። ተው እንጂ ክርስቲያኖች፣ የሞተላችሁ አምላክ እንዲህ ከሆነ እናንተ በምን ትለያይ? ኢየሱስ ክርስቶስ አንድ ያደረጋችሁ አክቲቪስት ይለያችኋል። ዘመን የማይለውጠው አንድ ካደረጋችሁ ዘመን የሚለያያቸው ይለያዩዋችኋል። ተው እንጂ ምእመናን ተው፣ ግድ የለም። ይሄ እንኳን ለሰማያዊ ሕይወት ለምድራዊ ሕይወት እንኳን እንዳልጠቀመ ይሄው እያያችኋል። እለፉት። ይሄ እናንተ ክርስቲያኖች ይሄን እለፉት። አንድ ነን በሉ። የተጠመቃችሁ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ ይላል መጽሐፍ ቅዱስ። እምታምኑ እመኑ፣ ይልቅ አፍቅሩ፣ ይልቅ ውደዱ፣ ይልቅ ሰብስቡ፣ ይልቅ ተጎራረሱ። አሳዩአቸው፣ ንገሯቸው። ጸብጫሪዎችን፣ ነገረ ሰሪዎችን፣ ሕዝብ ከሕዝብ የሚያጣሉትን ክፉ ካልሆነ በቀር ደግ የማይቀናቸውን ንግግራቸው መረረን የመረረውን ከቻላችሁ ዋጇቸው፣ አሸንፏቸው። በማስተማር በመጸለይ አልቅሱላት። ግድ የላችሁም። ይሄ ርስት አይደለም፣ የዘላለማዊ ርስት ይበልጣል። ግድ የላችሁም። ውሸት አይደለም የምናወራው፣ እውነት ነው። ዝለሉቴን ሐሳብ። እናንተ ብቻ ተፋቀሩ፣ እናንተ ብቻ ተዋደዱ፣ እናንተ ብቻ ደግ ስሩ፣ እናንተ ብቻ ሰውነ ከየት መጣ ሳትሉ አፍቅሩ። እናንተ ከወገንም ከነገድም ከቋንቋም የዋጀውን አምላክ ተከትላችሁ እሱ እንደኖረ ኑሩ። ማን ጠልቷል? እሱ ሁሉን ተቀበሉ። እንኳን ያገራችሁ ሰው ከሀገራችሁ ውጭ የሆነ ሰው ቢመጣ እንኳን መጽሐፍ ቅዱስ ምን እንደሚያዛችሁ ታውቃላችሁ? እንደ ሀገር ሰው ይሁናችሁ ነው የሚለው። እደግመዋለሁ፣ እንደምን ይሁናችሁ? እንደምን ይሁናችሁ? እንደ ሀገር ሰው ቁጠሩት። ይሄን አትባባሉበት። ክርስትና እንደዚህ የለውም። ክርስቶስ የሁሉ እንደሆነ እኛም የሁሉ ነው መሆን ያለብን። ፀሐይ ብርሃንን፣ ምንጮች ውሃን፣ ዛፎች ጥላን በነፃ እንደሚሰጡ ፍቅርን በነፃ ስጡት። ትዳራችሁን አትረብሹ በዚህ ምክንያት። ልጆቻችሁን አታባክኑ በዚህ ምክንያት። ስራችሁን አትረብሹ በዚህ ምክንያት። ቂም አትቋጥሩ በዚህ ምክንያት። ይሄ የሰይጣን ሐሳብ ነው። እውነታቸውን ነው የኔታ እሸቱ ማርያምን የሚሉት። ማርያምን የሰይጣን ሐሳብ፣ ዓለምን የሚበትንበት የሰይጣን ሐሳብ ነው። እሱን አትተግብሩ፣ ከነሱ ጋር አትተባበሩ፣ ከክርስቶስ ጋር ተባበሩ።